ሰላምሽ እንዴ ሊና ከኛ ጋር ስለተጣላች አንቺ መጣላታለሽ ምንሽ አንቺም እኮ በእሷ ጭንቅላት ማሰብ የለብሽም ማለት ተሳደብ ነው የሚባል እኔ እናንተ ለነጋገራን የሚችል ምንም አይነት ጉዳይ ያደረገ ይኸውልሽ ማርታ ይኸውልሽ እኔ ሊናን በጣም ወዳታለሁ ይኸውልሽ ድንገት በተዋወቅነው ድንገት ቢሆንም እየቆየው ሲሄድ ግን በጣም ወደድኩት አፍቅረሽ የምታውቂ ከሆነ እባክሽ በእኔና ቦታው ነሽ አስብ ይኸውልሽ ስለኔ ልትሰማሽ የምትችለው አንዲት ሴት አንቺ ብቻ ነሽ እባክሽ እርጂኝ በመጀመሪያ ደረጃ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ አንቺ ምን ነው እንዴት አላውቅም ጓደኛዬ እኮ ነች ስሚ ከሷ ጋር መገናኘት እንችላለን አትችልም ያ ምን ስለሆንሽ ነው አንቺ ምን አትጮብኝ ነው እሺ በቤቴ የምትልጮብኝ ትፈልጋለህ እንዴ ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልታኝ አይመስለኝ ፍቅሬ እውነተኛ መሆኑን ብታውቅ የምትጨክን አይመስለኝም ፕሊስ እርጂ በእናትሽ አንተ ህሊና እኮ በጣም አትመጥንም አንተ ማሰብ ራሱ አይከብድም ትንሽ አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው እንዴት አልናገርም አንቺ ዝም ብለሽ አለብሽ እንዴ ደግሞ ሁለትሽም የምትሰሩትን ስራ የማናቅ መስሏችሁ እኛ ግን በጣም ያዝናናን ነበር የእውነቴን ነው ደሞ አንተኛው ሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ ልታሳልፉ እንደምትችሉ በቅዠት መልክም ቢሆን አይተኸዋል ስለዚህ በጣም እድለኛ ነህ ወይ ለምን አንተ አትመክረው እንድቆርጥለት ንገረው እውነቴን ነው አያስባት ሊና ይሄን ያህልም በድያት ያንቺን ያህል አላስቀየመችኝ እሺ በጣም አሳፋሪ ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪ ነበር አንተ የሚገባት አትበቃና ሊና በእናትህ ቆይ እስኪ ቆርቆሮ ሁለትሽም ውሸታሞች ናችሁ ለእናንተ ውሸት አይን ሊያስጠፋኝ ነበር ልታዳምጪኝ ስለፈቀድሽ አመሰግንሻለሁ ቶሎ በልና የምታወራውን አውራና ጨርስ አይዞሽ አታስቢ ውሸት የለበትም እናንተም ፍለጋ እኮ ብዙ ተንከራተተ ለምን ጀንጅንሽ ፈልጌ ጀንጅንሽ የኔ ቃንጻ አብረን እያለን ፍቅር የሚመስል ነገር የለበትም ያልሽውን በደንብ አሰብኩት ግን ሁሉም ነገር ፍቅር ነበር ጥሩ አክትረስ ይወጣልኛል ያው እኔ ግን ጥሩ አክተር መሆን አልቻልኩም መጀመሪያ አካባቢ ጥሩ ነበርክ በኋላ ላይ ነው እየተምታታ እኮ እያፈቀርኩሽ ስመጣ እኮ ነው የተምታታ እኔ ደግሞ መጀመሪያም ከአሜሪካ የመጣ መስሎኝ ነበር እንዳፈቀርኩ እንኩት እኔም እንዲያልፍልኝና ቤተሰቦቼንም ልረዳ ውጭ ሀገር የመሄድ ምኞት እንደሌለሽ መሰደድም እንደማትፈልጊ ያውቃለሁ አንተ የዋህነ ማለት ነው እንደዛ እኮ ነው የሚባል ገንዘብ እየፈለጉ አልፈልግም ማለት አሜሪካን መሄድ እየፈለጉ መግደርደር እንደ ሰውዬው የልብ ትርታ መሆን ነው አንጀት መብላት እናም የአሜሪካን ጉጉት ቅዠቱ ነው ቀረ ደግ አደረገ በቃ ቦይፍሬንድ አለሽ ግን አንቺ የለሽም እንዴት ቆይ አይኖረኝም ለምን አይኖረኝም እምልሽ ካለ በህይወት ምናምን ይኖራል ምን ለማለት ፈልገህ ነው አይ ጭቆራው ወይ ቢያስከሂሩ ይሻላል አረ የት ነው ያለው ነገር ቆይ አንተ ልትጨቃጨቀኝ ነው የመጣው አዎ ለበስ እኔ ግን ፍቅር አለኝ ህሊና እዚህም ሀገራችን ላይ ሆነን እኮ ያልፍልናል ከአሜሪካ አልመጣማ ወይ ደግሞ ከአውሮፓ አታሹፊ ህሊና የማሹፍ መሰልኩ ቆሜ ስላነጋገርኩ ነው የኢትዮጵያነት ያሳፍራል እንዴ ባይገርም በኢትዮጵያነት ነው ያፈርከው ማንነትን የተጸየፍኩ ማን ከአሜሪካን የመጣሁት በለኝ አለ ህሊና ከአሜሪካን የመጣሁት ብለህ ተወቀኝ ብለሃለች እኔ ግን ለአንቺ ስለ አሜሪካንን ባየው ደስ ይለኛል ስሜን እንጂ ውርደቴን ማን ይነግርሽ እስከዚያው ካልተጠለፍኩ ታገኘኛለች ስራዬ ብለሽ ከአሜሪካን የመጣ ሰው መያዝ ተያይዘሻል ማለት ነው ቆየው እኮ እኔ ግን በጣም የማዝነው እንዳንቺ አይነት ተስፋችሁ ሀገራችሁ ላይ ላልሆነ ሰዎች ነው እኔና አንቺ የተዋወቅነው እንዴት እንደሆነ ታውቂያለሽ በጥቂት ቀን ውስጥ ከውጭ የመጣ ሰው ባገባችሁ በፍቅረኛ የሰርግ ላይ አንድ ነገር ወቂ የኔ ተስፋ አየር ላይ አይደለም እጄ ላይ እኔ ክርስቶስ በመድር ላይ ሳለ ይሰራ የነበረውን የእንጨት ስራ ምሰራ ምርጥ ሙያተኛ ነኝ ይሄን ያህል የሚያኮራ ሙያ ነው ያለኝ አንቺ ግን አንድ የእንጨት ሰራተኛ ደሞዝተኛ ምን ያህል ደሞዝ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ እውነትም አላቅሽም ማለት ነው
ክፉ ነገር እንዲያገኝሽ አልፈልግም። አመሰግናለሁ። ሰለሞን መሄድ እንችላለን። የተኛውን ልቤን ትቀሰቅሳለህ። ተው ማነህ 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 የተኛውን ልቤን ትቀሰቅሳለህ። ተው ማነህ አንቺስ አንቺን እንጂ እኔን የታየሽው እንቅልፋቷን ላይኔ ባይንሽ ሸኝሽው ጭር ባለው ሌሊት ምንም ሳይበግረው ልቤን በተኛበት እየቀሰቀሰው ተይ ማነሽ ተይ ማነሽ ተይ ማነሽ ተው ማነሽ የተኛውን ልቤን ትቀሰቅሳለሽ። ሊና አንቺ በሰላም የት ሄድሽ? እዚሁ ነኝ። ምን ችግር አለ? ምን አዲስ ነገር አለ? ፕሮብሌም ፎርም ሰራሽ? ሰራሽ? አምሮ ጋር አስታርቅ። አብደሻል? እንደውም ያው የፊት ለፊት ያቆመ ና እቺ አዲስ ደንበኛ አይ አዲስ ማለት ይቸግራል። ያው ደንበኛ ነች። ከዚህ በፊትም ሶፋ አሰርታለች። አሁን የመኝታ ቤቴን መዝጊያ በልዩ ዲዛይን በራሴ ዲዛይን ማሰራት ፈልጌያለሁ። የሚሰራው እሱ ነው አለችኝ። እና አብራችሁ ትሄዱና ለክተህ ሂሳቡን አውጥተህ ና። እሺ ደህና አድርገህ ይኸው እመቤት፣ በስራው ላይ ችግር ካለ ሌሎች ወጣት ሰሪዎች አሉ፣ እነሱንም እተካለሁ ተራ በተራ። እንግዲህ እኛ ደንበኛ ወስ ነው። በሉ ሂዱ 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 እናቴ። አቤት አቤት አቤት፣ መኝታ ቤት የበሩ እንዲሰራ ፈልጌ ነበር። ቴዎድሮስ! አቤት። ቴዎድሮስ! አቤት ጋሼ። ና ይኸው እናንተም በግል እንግዲህ እያመጣችሁ ስሩ። እሺ እሺ እሺ፣ እንደፈለጋችሁ። ይሄ በር ብዙ ጊዜ ተሞክሯል፣ ግን እሺ አይልም። በሩን ተውና አዲስ ተጣጣፊ ጠረጴዛ እንድትሰራልኝ ነው የምፈልገው። እየቀለድሽ ነው? ስራ አይደል እንዴ? ምን ያስቀልደኛል? እዛ ጋር ሲሆን መጽሐፍ መደርደሪያ ሆኗል። እዚህ ጋር ሲሆን ማጥኛ፣ እኔ ጋር ሲደርስ መመገቢያ። ከዚህ በላይ ይዛ ይበቃኛል።
4,000 ቀላል ናት። ምንድን ነው እሱ? በጉርሻ አልጠግብም ማለት እኔ ይጨመርልሃል። አምሮ አረቀስ አምሮ በዴት ነው አምሮ ፈልግ። ለምን ጉዳይ እርሱን የሚመለከት ይመለከተኛል። ምንድነው ጉዳይ? ሚስጥር ነው። የምን ሚስጥር ነው? እዚህ ድረስ መጣሽ። ምን ሚስጥር አለው? በቃ የለም፣ ይሄ ስራ ቦታ ነው ማለት። ለጥብቅ ጉዳይ ፈልጓለሁ። ወጥቶ ያነጋገር። ሴትዮ አንቺ ነሽ የምትፈልጊው፣ እሱ ነው የሚፈልግሽ። እችን ሴት አስወጣልኝ። ምን እንደምትፈልግ አላውቅም። ስራዬን ልስራበት። አለቀ እንግዲህ። አልፈልግሽም፣ ውጪ ያል እንዴ። እኛ እኮ ግራ የገባን እኮ የዚህ ሰውዬና የሴቶችን ጉዳይ መተርተር እኮ ነው። በጭራሽ ምን እሱ እንደዚህ ይላል። ይሄው እያየናችሁ ሰሚኛለሽ። አንድ ምክር ብቻ ልለግስ። አንቺም ይሄው እሷም በማህበር ተደራጅታችሁ የመጣችሁ እኮ በጠበጣችሁ። ለምን ተሰብስባችሁ ጠበላ አትሄዱ? ጸበሉትን ራሱ ወጀደዛም ትረ እንዴ አራ ልጆች እቺ ነች እዛ አረ ወይ አንቺ አታርፍም። አናቱ ይሄ የምትናገሪውን አስበሽበት። ይሄ እወድሃለሁ። ቆይ ምንድን ነው የምትፈልጊው? የኔ ዓለም እኮ ይሄ ጣራ ነው፣ ስራዬን የምሰራበት። ኧረ እባክህ ሴትዮ ገንዘብ አለሽ የምትከፊው? እሺ ንገረኝ። ትወደኛለህ? ማላ